ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ውድ የዩቲዩብ ተከታታዮች እንዴት ሰነበታችሁ እንዴት ስከርማችኋል ክብራትና ክብራን ተመልካቾች እንግዲህ ባሳለፍነው ወር እጅግ በጣም አሳዛኝ ዜና ተሰምቶ ነበር ሁላችሁም እንደምታውቁት እንግዲህ ቀነኒ አዱኛ የምትባል ወጣት ነች ታዳጊ ነች ገና ብዙ ስራ ትሰራለች ተብላ ስትታሰብ እንግዲህ እጅግ በጣም አወዛጋቢ በሆነ መንገድ ሞታ ተገኝታ ነበር እንግዲህ ከሷ ሞት ጋር ተገናኝቶ አንዱዓለም ጎሳ ሁላችሁም የኦሮምኛ ዘፈን አቀንቃኝ ነው ታውቁታላችሁ እሱ ተጠርጥሮ እንግዲህ በህግ ጥላ ውስጥ ነው ያለው ነገር ግን ቲክቶክ አካባቢ አንዳንድ ቪዲዮዎች የሚወጡ ቪዲዮዎች እጅግ በጣም አሳዛኝ ናቸው አስጨናቂ ናቸው እንደገና ደግሞ የልጅቱን ሞት ምናልባት ቤተሰቦቿም እንግዲህ እየጠየቁ ናቸው እንደዚህ በሚሆንበት ታይም ላይ አንዳንድ የሚሰሙ ነገሮች ደግሞ ትክክል አይደሉም መንፈስንም የሚረብሹ ናቸው አብረን እንቆይ አንዳንድ ቪዲዮዎች አሉ ስለሷ የተሰሩ እነሱን ያያየን ሐሳብን እንለዋወጣለን ለዚህ ቤት አዲስ ከሆኑ ሰብስክራይብ ማድረግ ቤተሰብ አልሞን ትችላላችሁ ይሄን ቪዲዮ እንየውስቲ እሺ አንዱዓለም ጎሳ ያደረገውን ነገር ነው በቀነኒ ላይ ያደረገውን በወንድሟ ፊት በታናሽ ወንድሟ ፊት ያደረገውን ነገር ነው አሁንም ምነግራችሁ ማለት ነው አንዴ ሚውት አድርጉልኝ ይቅርታ Thank you አንዱዓለም ጎሳ በታናሽ ወንድሟ በተማሪው ፊት ማለት ነው ከውጪ ሰክሮ በደንብ አድምጡት መጥቶ መሳሪያ መዘዘባት ልጁ ወጥቶ ቪዲዮ ይሰራል እንግዲህ ሰሞኑን መስራቱ አይቀርም መሳሪያ መምዘዙ አይደለም ፎቶ ምንድነው መሳሪያ አምጥቶ መዘዘባት መሳደብ ጀመረ ዝም ቢለምኑት ምን ቢሉት አይሰማም ሰውየው አብሾ ነገር አለበት መሳሪያውን ተንበርክከው ሲለምኑት ተኮሰው ማለት ነው ወደ ተኮሰው ወደ ኪችን የኪችኑ እንትን ኢቭን እስካሁን ድረስ አልተቀየረም አሉ ፖሊስ ሄዶ ፎቶ አንስቶታል ምን አርጋችሁ እንደምትሸፍኑለት እኔ እግዚአብሔር ይወቅ እንግዲህ በመሳሪያ ነው የያዛት ቀጥቅጦ እናንተ ለምንድነው የምትሉ ሰዎች በታናሽ ወንድሟ ፊት አቀባብለው ከእንደገና እጅግ በጣም ያሳዝናል እጅግ በጣም ወደ ኪችኑ ማለት ነው ኪችኑ ጋር ያለው በር ኦር መስታወት እስካሁን በጥይት ተበስቷል ኦኬ ይሄንን አንዱዓለም ነው እናንተ እየተከራከራችሁለት ያለው ገና ብዙ ጉድ እናወጣለን በጣም ብዙ ጉድ ማለት ነው የእናንተን ስድብ ፍራቻ ወደ ኋላ መንቀርበት ምንም ምክንያት የለም እስካሁን ጊዜ ሰተናል ለራሳችን እኔና ኪያ ከዚህ በኋላ ግን በጣም እንቅልፍ ይነሳል አሁንም የምነግራችሁ ነገር ይሄንን ነገር ለሁሉም አድርሶ አንዱዓለም መሳሪያ ይተኩስባት ነበር ያስፈራራት ነበር ልጅቷን አቢዩዝ አርጓታል ሜንታሊም ፊዚካሊ ፍርዱ ለእናንተ እንግዲህ አልገደላትም ካላችሁ ከዚህ ሁሉ በኋላ ፍርዱ ለእናንተ ይሄ ግን ትክክለኛ ማስረጃ ነው መረጃ ነው ነገር የዛው የሞተች ቀን ነው ከሌላ ከዛ በፊት ነው ይሄ ያረነፍ ጊዜ ነው የሚያደርግባት ሰው ይሁን ነፍስ ጊዜ መሳሪያ ሲጀመር እንትኑ ነው ግን መተኮሱ ደግሞ ፖሊሶች ፎቶ አንስተውታል ፖሊሶች እሺ ፖሊሶች ፎቶ አንስተውታል ምን አይነት ጉር ነው ግን አዎ መስታወት ነው የተበሳው ጀርባ በቦክስ አጣሟታል ከስቴጅ ጀርባ ክለብ ውስጥ ነው እንግዲህ አስቡ በቦክስ ይገባላታል በሰከረ ቁጥር ምንድነው እሺ ይሄንን ምን ልትሉ ነው ምን ልትመልሱ ነው ለዚህ ጉዳይ ለዚህ መረጃ አላችሁ ቤቱን በሽጉጥ በሳስተዋል ይሄ ሁሉ ፎቶ ቪዲዮ እየወጣ ነው ያለው ይሄ ሁሉ እንግዲህ አምላክ እግዚአብሔር አላህ ነው ለዚች ልጅ የቆመ ያለው እንጂ እንደ ሰውማ ተሸፍኖባታል እንደ አንዳንድ ሰዎች ሁሉም አይደለም በጣም ድምጽ እየሆናችሁ ያላችሁት ሪፖስት ኮፒ ሊንክ ሰው ጋር ቪዲዮ አንድረስ ብዙ ነገር ቀን ከሌት እየሰራችሁ ያላችሁት እጅግ በጣም ነው የማመሰግነው ከዛ ውጭ ግን ብዙ ነገር እያደረጋችሁ አምላክ ግን እውነታውን እያወጣ ነው ያለው በቀደም ቤቱን በሙሉ እሷ የሞተች ቀን ወለወሉት ቤተሰቦቿ አብሮ የኖሩት ማለት ነው እስከ ፍሎሩ ድረስ እየወለወሉ ፖሊስ ደረሰበት ቤቱ ተወልብሎ አልባይዞይ እንደዛም ሆኖ ግን እንደው ሲይዛቸው እጅግራቸውን አይናቸውን አላህ ሲይዛቸው ቤት ውስጥ በደም የተጨማለቀ ምንጣፍ ተገኘ ዮኒ ማኛ ኦሮሞን ስለሚጠላ ነው የውሸት ነገር እየለጠፈ ነው አላችሁ ኦኬ እንስማው እንጠብቅ እኔ መረጃ እስካገኝ አላወራም ብዬ ነው እስከዛሬ እጄን አጣጥፌ ቁጭ ያልኩት ፖሊስ መጥቶ በቀደሙ ቀጠሮ ላይ አዎ ከቤት ውስጥ አግኝተናል አንዳንድ መረጃ በደም የተጨማለቀ ምንጣፍ አግኝተናል አለ ፖሊስ ምን ይውጣችኋል አሁን
ስልኳ ደግሞ ለአንድ ሳምንት ሙሉ ማን እጅ ላይ ነው የነበረው? እህትዮ ጋር ነው የነበረው። ፓስወርዱን እህትዮ ታውቃለች፣ ብዙ ነገር አጥፍታለች። አሁንም ቢሆን ግን የኢትዮጵያ ፖሊስ መስማት ያለበት ነገር ፕሊስ፣ የኢትዮጵያ ፖሊስ ሙሉ ነገሩን ከአይፎን ማውጣት ይቻላል። አይፎን አይን ውስጥ አንዴ የገባ ነገር ለዘላለም ይወጣል። ቢያጠፉትም ሪሳይክል ቢን ከሪሳይክል ቢን ቢያጠፉትም አሁንም ማውጣት ይቻላል። ስቲል ከአይፎን ጠፍቶ አይጠፋም። ክቡራን ተመልካቾች እንግዲህ በዚህ ሁኔታ እየተሰማ ባለበት ወቅት አንዳንድ ሰዎች ከአንዱዓለም ሳይድ ሆነው ነገሩን የብሔር ጉዳይ ለማድረግ የሚጥሩ አሉ፣ የሚሰሩ አሉ። እንግዲህ እንደዚህ አይነት እጅግ በጣም ዘግናኝ የሆነ መረጃ ወጥቶ አንዳንድ በብሔርተኝነትና በጎሰኝነት ባይዘዌ ሳጥን ውስጥ ያሉ ሰዎች ምንም አይነት ነገር እንደሌለ ጉዳያቸው ስለ አንዱዓለምና ስለ ቀነኒ እያወቁ ያን ነገር ለመደበቅ የሚሄዱበት ርቀትም አለ። ይሄ እጅግ በጣም ያሳዝናል። ምንድነው አሁን ቆይ እኔ በጣም እየገረመኝ ያለው የሰው ነፍስ እኮ ነው እዚህ ጋር የጠፋው። የሆነ ዝም ብሎ እንስሳ ዝም ብሎ ነገር እኮ አይደለም። የሰው ነፍስ የምታርግ ልጅ ነበረች። ስለዚህ ምን ይሁን ነው የሚሉት? ግን ለመሸፋፈን ለምንድን ነው እየጣሩ ያሉት አንዳንድ ሰዎች? ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ እናትና ልጁ እንግዲህ እንደምታዩት ነው። ቀነኒ ተበደል ነበር ስል ከመሬት ተነስቼ ከክፋት ተነስቼ ከምን ተነስቼ አይደለም። የአንዱዓለም ጥላቻ ኖሮብኝ አይደለም። ግን በሴቶች ላይ የሚያደርገው ነገር እጅግ አሰቃቂ ስለነበር ሙሉ የኦሮሞ ሕዝብ በአሁን ሰዓት አብዛኛው የኦሮሞ ወንድምና እህቶቼ ትግሉን ስለተቀላቀሉ ፍትህ ለቀነኒ እያሉ ስለሆነ እጅግ አርጌ አመሰግናለሁ። የኦሮሞ ወንድምና እህቶቼ ናቸው እያንዳንዱ መረጃ እያወጡ የሚነግሩኝ። እጅግ አርጌ አመሰግናለሁ። እንግዲህ እኔ ካወጣሁት ፎቶ በኋላ ይሄኛው መጥቷል። ይህታችን እንዴት ይቀጠቅጣት እንደነበረ በታናሽ ወንድሟ ፊት ምን ሲያደርግ እንደነበር ተናግሬ ነበር። ምንድነው የሚያደርግ የነበረው? ሰክሮ መጥቶ ሊደበድባት አጠፋታለሁ በሚልበት ሰዓትና ተው ሲባል ለያዥ ለምን አልቻልም ብሎ ሲተኩስ ወደ ኪችን ላይ ተቦድሷል። ይህን ነገር ተናግሬ ነበር። አሁን ሰው ሙሉ በሙሉ መረጃ እያወጣ እየተቀባበለው ይገኛል። ፍትህ ለዚች ምስኪን ልጅ። ክብራትና ክብራን ተመልካቾች እንግዲህ በዚህ ጉዳይ ሁላችንም ድምጽ ብናሰማ ጥሩ ነው። ይሄ የአንድ ሰው የሁለት ሰው ጉዳይ ብቻ ሊሆን አይገባም፣ ሊሆንም አይችልም። ምናልባት እቺ ልጅ ወጣት ናት። እንደሷ ብዙ ነፍስ እየጠፋ ነው ኢትዮጵያ ውስጥ ይጠፋል። ስለዚህ ይሄን ጉዳይ ወደ ጎን ብለን ምንተው ከሆነ እንደዚህ አይነት ነገር እንዲበረታታ እየፈቀድን ነው ማለት ነው። በዚህ ደረጃ መፍቀድ የለብንም። ልጁ ታዋቂ ነው፣ ዘፋኝ ነው። ምናልባት ሰዎቹ ፍትህ ሊያዛቡ ይችላሉ፣ ምንም ጥያቄ የለውም። ይሄ እንዳይሆን ግን ኢትዮጵያዊ የሆነ ሰው ኢትዮጵያዊ ብቻ ሳይሆን ሰው የሆነ ሰው እንደዚህ አይነት አስጸያፊ ነገር የሚቃወም ሰው ሁሉም ድምጽ ሊያሰማ ይገባል። በዚህ ብቻ ያበቃም። በነገራችን ላይ ጭራሽ የአንዱዓለም ጠበቃ ምን እያለ ነው? ይሄን ስሙት እስቲ። በጣም የገረመኝ ኢትዮጵያ ውስጥ ህግ የለም፣ እሱን እናውቃለን። የምሬ ነው። ግን የአንዱዓለም ጠበቃ ዳምባኛዬ ለፋሲካና ለዳግመ ትንሣኤ ኮንሰርት በውጭ ሀገርና በሀገር ውስጥ ስላለ ይፈቀድለት የዋስ መብት አለ። አንዱዓለም ግን ቢፈቀድልህ መስፈን ትችላለህ ማይክ ይዘህ? በምን ሞራል? እንዴት በምን ሞራል ሊሆን ይችላል? ከዛ ሲቀጥል እዚህ ቲክቶክ ላይ አላችሁ ባይዘ ይሄ ሰው እንዲህ አይነት ነገር ስንቃወም ሁሌ ተቃራኒ የምትሆኑ ሰዎች አትከተሉኝ። እኔ ነገ ባይዘ በራስ ልጅ ይደርሳል፣ በራስ እህት ይደርሳል። የግዴታ ያንዳንዳችን ቤት መግባት የለበትም። ኢትዮጵያ ውስጥ ሴቶች ላይ የሚደርስ በደል ማቆም መቻል አለብን። ወንድ ይሆናችሁ በጠቅላላ ወንድም ይሁን ዘመድ ይሁን አባት ይሁን ይሄ ነገር የቆየ ነው። ባይዘ ብዙ ነገሮች ሲከሰት ዝም ብለን ምናልፈው ነገር ዋጋ እያስከፈለ ነው። ፍትህ ለቀነኒ አሁን ጤነኛ የሆነ ሰው ፍትህ መጠየቅ አለበት። ምክንያቱም የአንድ ሰው ጉዳይ ብቻ አይደለም። ይሄ ጉዳይ በብዙ መልኩ እንደዚህ አይነት ወንጀሎች እንደዚህ አይነት ጥፋቶች ኢትዮጵያ ውስጥ ይፈጠራሉ። ያኔ ለሚዲያ ፍጆታ ይሆን ዘንድ የአንድ ሰሞን ወሬ ይሆንና ይረሳል። ይሄ መሆን የለበትም። እየተለማመድ ነው ወይ? ይሄ ጉድ ይሄን መለማመድ ያለብን ጉዳይ ነው ወይ? ይሄ ሁላችንም እኮ ድምጽ ማሰማት አለብን። ዛሬ ላይ አንዱዓለም ታዋቂ ስለሆነ ዘፋኝ ስለሆነ ተሸፋፍኖ ያልፋል። እንግዲህ ንጹህ ነፍስ ጠፍታ ፍትህ አታ በዚህ ደረጃ ተሸፋፍኖ የሚያልፍ ከሆነ እመኑኝ ነገ ላይ ደግሞ ሌላ ከዚህ የበለጠ እጅግ በጣም አሳዛኝና ዘግናኝ የሆነ ነገር መፈጠሩ አይቀርም። ይሄ ሊያንገበግበን ይገባል። ይሄን ሊያመን ይገባል። ሁሉም ይሄን የራሱ ጉዳይ ማድረግ አለበት።
ይገባል። ስለተከታተላችሁኝ ከልብ አመሰግናለሁ። ሌላ ጊዜ እንግዲህ በተሻሉ ቪዲዮዎች እመለሳለሁ። አስሬ ነበርኩኝ። እማማ ኢትዮጵያ ለዘላለም ትኑር። ወዳችኋለሁ። ባይ ባይ።